አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። አንቱ አዛኝ ነቢይ፣ አንቱ የሁሉ በላጭ፣ የድሆች አባት፣ አንቱ የነቢያት መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ፣ ያ ረሱለላህ ነፍሴ ለነፍሱ ፊዳ ትሁን። እነሆ እርሱን ለዘመናት ሲናፍቁ የከረሙ ኡመቱ ስለ አንቱ ሊሰሙ በጉጉት እየተጠባበቁ ነውና ፍቀዱልኝ ስለ እርሱ ላውጋቸው። እስቲ ፍቀዱልኝ ስለ ጣፋጭ ሕይወቶ ላጫውታቸው። እስቲ ፍቀዱልኝ ስለ አንቱ ነግሬያቸው ስለ አንቱን ላጓጓቸው። ሁላችንም ከነፍሶቻችን በላይ እንወዶታለን ያ ረሱለላህ። ጊዜው ዒሳ ዓለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የዓረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት በርሻዎች እንኳን እሳት በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነጻነት የማይቀላቀልበት ዘመን ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 300 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ሕጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን ዕቃዎችን ሸምቶ ሲመለስ የትሪብ ወይም መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫነው። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዞአቸውን ቀጠሉ። በመጨረሻም አብዱላህ የአብራኩን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የእሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይቷታል። በወርሃ ረቢዕ አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረ ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ኩዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙጠር ኢብኑ ኒዛር ኢብኑ ማዕድ ኢብኑ ዓድናን እያለ የዘር ሐረጉ ከኢስማዒል ዓለይሂ ሰላም ጋር ይገናኛል። አሚና ረሱልን ዓለይሂ ሰላቱ ወሰላም ልክ እንደተገላገለች ثወይበቱል አስለሚያ የምትባል የአቡ ለሃብ ባሪያ ወደ አሳዳሪዋ አቡ ለሃብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ዓለይሂ ሰላቱ ወሰላም አያት የሆነው ዓብዱል ሙጠሊብ ይህን የምስራች ሲሰማ በሽማግሌ አቅሞ
በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎት በስስት እየሳመው ወደ ካዕባ ገሰገሰ። አላህም ሙሐመድ የሚለውን ስም በዐብዱል ሙጠሊብ ልብ ቀረጸለትና የረሱላችንን ዓለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት ልክ እንደተወለዱ በጥንካሬ እንዲያድጉ ገጠር